መንፈስ ቅዱስ አሃዱ አምላክ አሜን። ውድ ልጆቻችን ከአገር ውስጥም ከአገር ውጭም ያላችሁ ምእመናን ልጆቻችን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው ለ2017 ዓመተ ምህረት በሰላምና በጤና አደረሳችሁ። እንግዲህ ትንሣኤ ማለት የአምላካችን የመድኃኔ ዓለም የኢየሱስ ክርስቶስ ከሙታን መካከል መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የተነሳበት ነውና ትንሣኤ ማለት ሰው ከመቃብር የሚነሳበት። ለዚህ ነው መልአኩ በዛሬ ቀን ማለት ነው በትንሣኤው ዕለት ቅዱሳን መላእክት ከሰማይ ወርደው ምን ትታስሳው ለሕያው ምስለ ምውታን እነሆ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ተነስቷል እንጂ በዚህ የለም አላቸው ይላል። እነ ማርያም መግደላዊት ፍቅሩ የገባቸው ወንጌል የገባቸው እነ ማርያም መግደላዊት 7 አጋንንት የወጣላት ኢየሱስ ክርስቶስ 7 አጋንንት ያወጣላትን ማርያም መግደላዊት ሌሊቱን ሙሉ እየሮጡ ሌሎችም ሴቶች ሲመላለሱ ወደ መቃብር ወደ ጎልጎታ ማለት ነው መላእክቱ ነጫጭ ልብስ ለብሰው ሕያውን ከሙታን መካከል ስለምን ትፈልጉታላችሁ እነሆ እንደተናገረ ተነስቷል አላቸው ይላልና በመዋዕለ ሥጋዌው የቀደመክሙ ገሊላ ይላቸው ነበረ። ገሊላ ቀድማቸዋለሁ እንደሚነሳ እነሆ እንደሚሞት መከራ እንደሚቀበል እንደሚገረፍ እንዲሁ ተሰቅሎ ሞቶ ከሙታን መካከል እንደሚነሳ ይነግራቸው ስለነበረ ያ ሁሉ ትዝ አላቸውና እነሆ ገሊላ ቀድማቸዋለሁ ይላቸው ስለነበረ ያ ትዝ ብሏቸው ለማርያም መግደላዊት ሲመላለሱ ስለነበረ መላእክት ደግሞ እሱ ሕያው ነው ከሰማይ የወረደ በጠባብ ደረት በአጭር ቁመት ተወስኖ ከድንግል ማርያም የተወለደ ኢየሱስ ክርስቶስ ተነስቷል እሱ ብሎ ለመጀመሪያ ጊዜ የትንሣኤውን የክርስቶስን መነሳት መላእክቱ ያበሰሩበት ዕለት ነውና ለዚህ ነበረ ቅዱስ ዮሐንስ አፈወርቅ ተባለ ሞተ ዘኢይመውት ከመ ይስዓሮ ለሞት ሞትን ሽሮ ዘንድ ሞተ ይላል። የፍቅር አምላክ የምሕረት አምላክ ኢየሱስ ክርስቶስ የጠፉትን ይመልሳቸው ዘንድ የራቁትን ደግሞ ያቀርባቸው ዘንድ ሙታንን ያደናቸው ዘንድ ሕፃናትን ያሳድግ ዘንድ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በባህሪው ሞት የሌለበት ሞተ ዘኢይመውት ከመ ይስዓሮ ለሞት ሞትን ሽሮ ዘንድ ሞተ ይላል። የፍቅር አምላክ ይህ ሁሉ ምንድነው ስንል ፍቅር አገብሮት ሌላ ነገር አይደለም። እግዚአብሔር አምላክ እኔ በእውነት እንደው ሰው ምን ያህል እንደወደደ የሚያሳይበት ነውና ቅዱስ ዮሐንስ አፈወርቅ በቤተ ክርስቲያናችን ፍቅር ሳቦ ለወልድ ኃያል እመንበሩ ዋብጽሖ እስከ ለሞት ፍቅር አለ ኃያል ወልድን ከዙፋኑ ሳበው ኃያል ወልድ ከዙፋኑ ሳበው እስከ ሞት ድረስም አደረሰው ይለናልና እንግዲህ እግዚአብሔር ዓለሙን የወደደበት እንዲሁ ማለት ነው ወዶናልና እንዲሁ የወደደን አምላካችን ኢየሱስ ክርስቶስ ፍቅሩን በምንድን ነው የገለጸ ስንል በመገረፉ በመሰቀሉ በመሞቱ መከራ በመቀበሉ 6666 ጊዜ ተገርፎ እነሆ ያ እኛ መገረፍ ያለብን ኢየሱስ ክርስቶስ ሞቶ ዓለሙን ያዳነበት ነውና ትንሣኤያችን ግን ትንሣኤው ያው ትንሣኤያችን ነውና ኢየሱስ ክርስቶስ ዛሬ በእውነት ከሙታን መካከል የተነሳበት ዕለት ነውና ይህንን ስንመለከት እንጽናናለን፣ እንረጋጋለን። ደስ ነው የሚለው ይሄ ደስታ ስጋዊ ነገር አይደለም። ዛሬ ታይቶ ነገ የሚጠፋ ደስታ ሳይሆን ለዘላለም ከሱ ጋር የምንኖርበት የተነሳችን በኩር ሆኖ እኛ ደግሞ ልጆቹ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድን እኛም ደግሞ እሱን ከሱ ጋር እንደምንነሳ ያረጋገጠበት ዕለት ነው። እንግዲህ ታስተውላላችሁ ዕለት ዓርብ መከራ ነው፣ ስቃይ ነው፣ ግርፋት ነው፣ ውርደት ነው በዕለት ዓርብ የተከናወነው። በትንሣኤ ደግሞ ያ ሁሉ አልፎ ወተንሣኤኩ በስልጣነ ባሕቲትየ ክርስቶስ ተነሳ ስንል ሌላ አስነሽ አያስፈልገው በራሱ ስልጣን ተነሳ ነው የሚለው። በራሱ ወተንሣኤኩ በስልጣነ ባሕቲትየ በራሱ ስልጣን ተነሳው በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ በራሱ ስልጣን በአባቱ በባህሪ አባቱ በአብ ስልጣን በመንፈስ ቅዱስ ስልጣን ተነሳ ማለት ነው። በስልጣን በመለኮት በአገዛዝ አንድ ስለሆኑ ማለት ነውና ታስተውላላችሁ የአልዓዛር ትንሣኤ አልዓዛርን በቢታንያ
የክርስቶስ ወዳጅ የነበረ የማርያምና የማርታ ወንድም የሆነ አልዓዛር ከሞተ በኋላ እነ ማርያምና እነ ማርታ ያ የምትወደው ወዳጅ ወንድማችን እኮ እነሆ ታመመ ብሎ ሲልኩበት ክርስቶስ አምላካችን የአልዓዛር መለኮቱ ደግሞ መሞቱንም አይቶ ወዳጃችን አልዓዛር እነሆ አንቀላፍቷል ብሏቸው ነበር ለሐዋርያቱና ከዛ በኋላ አልዓዛርን ወደ ቢታንያ ሄደው አልዓዛር ከሞተ በአራተኛው ቀን ማለት ነው አልዓዛርን ከሙታን አስነሳ። አልዓዛር ተነሳ፣ ሁለተኛ ሞት ይጠብቀዋል፣ ሁለተኛ ትንሣኤ ይጠብቀዋል። ኢየሱስ ክርስቶስ ግን ሁለተኛ ሞት የለበትም፣ ሁለተኛ ትንሣኤ የለበትም እና አልዓዛርን በስልጣኑ አስነሳ። ስለዚህ ትንሣኤው በእውነት ብዙ ነገር ተደርጎልናል። በሕይወታችን ዘመን እግዚአብሔር ብዙ ነገር አድርጎልናል እና ግን እንደው ዕለተ ዓርብን ስንመለከት ከዛ ደግሞ አልፎ ትንሣኤን ስንመለከት እጅግ በእውነት ይሄ ውለታ ለማንም ያልተደረገ ይሄ ውለታ በዓለም ሁሉ ዙሪያ ያላቸው ምእመናን ልጆቻችን ለመላእክት አልተደረገም፣ ለእንስሳት አልተደረገም፣ ለአራዊቱ አልተደረገም። ይሄ የተደረገ ለሰው ልጅ ነውና እግዚአብሔር ምን ያህል ሰውን እንዳከበረ፣ ሰውን ምን ያህል እንደወደደ፣ ሰውን ምን ያህል እንደፈለገ የሚያሳይበት ነው እና እንግዲህ ለዚህ ነው እንግዲህ በዚህ ትንሣኤ ምንድነው ያገኘ ስንል ከሐሳር ወደ ክብር፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከድንቁርና ወደ እውቀት የተሸጋገርን ወደ ቀደመ ክብራችን፣ ወደ ቀደመ ሕይወታችን፣ ወደ ቀደመ ሀገራችን ገብተን ከሱ ጋራ አንድ ሆነን እነሆ ከእግዚአብሔር ጋራ አንድ ሆነን ከመላእክቱ ጋራ የዘመርንበት እፎይ ያልንበት ያረፍንበት ሰላምን ያገኘንበት የክርስቶስ ትንሣኤ ነውና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ስላደረገልን ሁሉ ብንናገር፣ ብናስተምር፣ ብንመሰክር የምንጨርሰው አይደለም። እኛ ከምንናገረው በላይ ስለሆነ፣ ከምናስበው በላይ ስለሆነ፣ ከምንገልጽላችሁ በላይ ስለሆነ የትንሣኤው ብርሃን በእውነት ለዓለም ሁሉ ነው። ክርስቶስ ተሰቀለ ስንል ክርስቶስ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ እነሆ መከራ ተቀበለ ስንል እንዲሁ ደግሞ ከሙታንም ተነስቶ ብርሃነ ትንሣኤውን ገለጸ ስንል ለተወሰኑ ሰዎች ብቻ አይደለም፣ ለዓለም ሁሉ ነው። ይህ ትንሣኤ በዓለም ሁሉ ዙሪያ ለሰው ልጅ ሁሉ የተደረገ ውለታ ነው። ለአንድ አካባቢ አይደለም የተደረገ፣ በአንዳንድ አቅጣጫ ብቻ አይደለም የተደረገ፣ በዓለም ሁሉ ላሉት ለሰው ልጅ የተደረገ ውለታ ነውና እንግዲህ ተመልከቱ። ሞት ይሄ ብርሃነ ትንሣኤ ማለት ላሉት ብቻ አይደለም፣ ለሞቱትም ነው። ለሞቱትም ሕይወት ሆነዋል፣ ለሞቱትም እረፍት ሆነዋል። ለ5500 ዘመን በመከራ ለዓመት ፍዳ ዓመት ኩነኔ ተብሎ የነበረ ሁሉ ያ ሁሉ ዘመን ያ የፍዳ ዘመን የመከራ ዘመን ተሽሮ ከሱ ጋራ በአንድነት የዘመርንበት ያመሰገንበት ነውና የክርስቶስ ትንሣኤ ላለን ብቻ ሳይሆን ለሞቱትም ለ5500 ዘመን በመከራ ዓለም፣ በስቃይ ዓለም፣ በሲኦል ለሚሰቃይ ሁሉ ሕይወት የሆነበት ትንሣኤ ነውና አምላካችን በእውነት ይሄን ሁሉ ስላደረገልን ክብርና ምስጋና ለስሙ ይሁንልን። እኛ የምናደርገው ነገር መቼም ውለታውን ተናግረን መስክረን ስለማንጨርስ ያው ከኛ የሚጠበቁ ምስጋና ብቻ ነውና እጅግ በትንሣኤው እጅግ ደስ ብሎናልና በዓለም ሁሉ ዙሪያ ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ምእመናን የመንፈስ ቅዱስ ልጆቻችን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላምና በጤና አደረሳችሁ ማለት እንወዳለን። በዓሉ የሰላም፣ የፍቅር፣ የአንድነት በዓል ይሁንላችሁ። በዚህ በዓል በእውነት የሚበሉት የሌላቸው፣ የሚጠጡት የሌላቸው፣ የሚለብሱት የሌላቸው፣ ወገን የሌላቸው፣ ዘመድ የሌላቸው፣ አይዞሽ፣ አይዟችሁ የሚሏቸው የሌላቸው ብዙ ወገኖች አሉና ትንሣኤውን ስናከብር ለራሳችን ብቻ ሳይሆን ከልጆቻችን ብቻ ሳይሆን ከደዎቹ ጋራ ማሳለፍ ያስፈልጋልና ካዘኑት ጋራ፣ ተስፋ ከቆረጡት ጋራ፣ ረዳት ከሌላቸው ጋራ፣ ዘመድ ከሌላቸው ጋራ፣ አይዟችሁ የሚላችሁ ከሌላቸው ጋራ የትንሣኤውን በዓል ማሳለፍ ያስፈልጋልና ከደዎቹ ጋራ ስናሳልፍ በሰማይ ደግሞ በረከትን፣ ሕይወትን፣ ጸጋን እናገኛለንና ይህንኑ ከደዎች ጋራ ይህንኑ በዓል ከደዎች ጋራ እንድናሳልፍ
አምላካችን እግዚአብሔር ይርዳን። በዓሉ የሰላም የፍቅር የአንድነት በዓል ያድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።